ዩቲዩብ ላይ ለመስራት ካሰባችሁ እነዚህን 5 ኒቾች ላይ የምትሰሩ ከሆነ $500፣ $1000፣ $2000፣ $3000 ማግኘት ለእናንተ በጣም ቀላልና ተራ ነገር ነው የሚሆነው ማለት ነው። አጫጭር ቪዲዮዎችን መስራት ትችላላችሁ፣ ረጃጅም ቪዲዮዎችን መስራት ትችላላችሁ እና ከፍተኛ ገቢ ማግኘት ትችላላችሁ። እንደሚታወቀው እነዚህ ቪዲዮዎች ላይ እነዚህ ኒቾች ላይ ስትሰሩ አንደኛ ሲፒኤማቸው ሃይ እና ከፍተኛ ሲፒኤም ስለሆነ እይታው ጥሩ ነው የሚሆነው፣ ከፍተኛ የሆነ የዶላር ኢንካም ታገኛላችሁ ማለት ነው። ሁለተኛው የሚሆነው ደግሞ የተለያዩ አድቨርታይዚንግስ ይሰራሉ፣ ማስታወቂያዎች ይሰራሉ። ትልልቅ የዓለማችን ድርጅቶች እነዚህ ሲፒኤሞች ላይ ወይም እነዚህ የስራ አይነቶች ላይ ከፍተኛ በጀት በየአመቱ ይበጅታሉ ማለት ነው። በዛሬ ቪዲዮአችን ከኔ ጋር 5 ከፍተኛ ገቢ የሚያስገኙ ኒቾችን እናያለን ማለት ነው። ሰላም ጤና ይስጥልኝ። የዋላሸት ለማ እባላለሁ። ለማታውቁኝ የዛቢያ ቴክ ይባላል ይሄ ዩቲዩብ ቻናል። የተለያዩ የቴክኖሎጂ መረጃዎችን፣ ኢንፎርሜሽኖችን በዚህ ዩቲዩብ ቻናል ላይ ታገኛላችሁ ማለት ነው። አዲስ ሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ ቪዲዮ የመጀመሪያው ፋይናንስ እና ኢንቨስትመንት ነው። እንደምታውቁት ፋይናንስ እና ኢንቨስትመንት የተለያዩ ኢንቨስትመንቶች አሉ በአለማችን ላይ እና ማይኒንግ ላይ ልትሰሩ ትችላላችሁ፣ ክሪፕቶ ከረንሲ ላይ ልትሰሩ ትችላላችሁ። የተለያዩ ድርጅቶች አሉ እነዚህ ላይ የሚሰሩ። ነዳጅ ላይ መስራት ትችላላችሁ፣ የነዳጅ ዜናዎችን መስራት ትችላላችሁ። ማለት ፋይናንሲንግ ላይ በጣም ዘርፉ በጣም ብዙ ከመሆኑ የተነሳ በብዙ መልኩ የማያልቅ ስለሆነ በጣም ረጅም ርቀት ሊያስኬዳችሁ የሚችል አንደኛውና የመጀመሪያው ሃይ ሲፒኤም ከፍተኛ ገቢ ሊያስገኝላችሁ በዚህ ዘርፍ ላይ ብትሰሩ ቪዲዮአችሁ እይታችሁ ከፍተኛ ሊሆን የሚችል ነው ማለት ነው። እንዲሁም ደግሞ በተለያዩ ዓለማችን ላይ የእናንተን ፋይናንስ ላይ የምትሰሩ ከሆነ ፋይናንስ ላይ ሰዎች ሰርች ሲያደርጉ የመጀመሪያ ላይ ሊመጣላችሁ ይችላል፣ ሰርች ባራቸው ላይ ማለት ነው። ስለዚህ የእናንተን ቪዲዮ የማየትና ላይክ የማድረግ ሼር የማድረግ ሰብስክራይብ የማድረግ ቻናላችሁን የማሳደግ ከፍተኛ አርፒኤም የመቁጠር እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ፋይናንሲንግ ላይ የተለያዩ የፋይናንስ መረጃዎችን መናገር፣ ቪዲዮዎችን መስራት፣ የቢዝነስ ቪዲዮዎችን ማለት ነው ከመጀመሪያው ጀምሮ የራሳችሁ ኦን ያደረጋችሁት ቢዝነስ ካለ በጣም ጥሩ ነው። የራሳችሁን ኤክስፒሪየንስ ሂስቶሪ ቴል በማድረግ በመጻፍ የራሳችሁን ትክክለኛ የሆነ ታሪክ ለሰዎች ስትናገሩ የሚጠቅም ታሪክ መናገር፣ እንዲሁም ደግሞ የከረንሲ ፍላክቹዌት የሚያደርጉ የከረንሲ ኢንፎርሜሽኖችን ወይም መረጃዎችን ከባንኮች ከቀጥታ በመውሰድ በየቀኑ በየጊዜው ያለውን የገበያ ሁኔታ በማሳወቅ ከፍተኛ ሲፒኤም ስላላቸው ሰዎች መረጃዎችን እንደዚህ አይነት መረጃዎች ጠቃሚ ስለሆኑ በየቀኑ በየሰዓቱ በየደቂቃው መስማት ይፈልጋሉ። ስለዚህ እነዚህ ኒሾች መስራት ከፍተኛ ሲፒኤም ስላላቸው ከፍተኛ ገቢ ያስገኝላቸዋል ማለት ነው። ሁለተኛው ደግሞ የስነ ልቦናና የታዋቂ ሰዎችን ታሪክ መናገር። እንደምታውቁት ማይንድ ሴት ላይ ብዙ ታዋቂ የምንላቸው ዓለማችን ላይ የምናውቃቸው ብዙ ሰዎች የተለያዩ መጽሐፎችን ጽፈዋል፣ የተለያዩ ታሪካቸውን አስቀምጠዋል፣ የተለያዩ በጣም ለሰዎች የሚጠቅም መረጃዎችን ሰጥተው አልፈዋል። እስካሁን ድረስ የምናውቃቸው ብዙ ሰዎች አሉ። እነ ቶኒ ሮቢንስ፣ ሪች ዳድ ኤንድ ፑር ዳድ፣ ሮበርት ኪዮሳኪ የምናውቃቸው ብዙ ጸሐፊዎች አሉ መጽሐፎችን የጻፉና እንዲሁም ደግሞ በፋይናንስ ላይ ወይም ደግሞ ዓለማችን ላይ ያለውን የስነ ልቦና ስራ በመስራት ትልቅ እውቅና ያገኙ ትልቅ ሰዎች አሉ። ስለዚህ የነሱን ታሪክ መናገር፣ እነሱ ያላቸውን ነገሮች ለምሳሌ የነሱን መጽሐፍ ሪቪው በማድረግ መልሳችሁ በማንበብና ለተመልካቾች ለአድማጭ ተመልካቾች በማቅረብ ከፍተኛ ሲፒኤም ስላለው ሰዎች የእናንተን ቪዲዮ በማየት እንዲሁም ደግሞ የ1 ሰዓት የ2 ሰዓት የ3 ሰዓት ቪዲዮ ስለሆነ በአንድ ጊዜ የምትሰሩት ዛሬ ማታ ጧት አይተው ጀምረው ካልጨረሱት እንኳን ማታ ላይ ሊጨርሱት ይችላሉ። ስለዚህ ደብል ክሊክ አድርጎ ነው ዩቲዩብ የሚይዝላችሁ 2 ጊዜ። አሁንም ካልጨረሱት ደግሞ 3 ጊዜ እያለ ክሊክ እያደረገ ይቆጥርላችኋል ማለት ነው። ምክንያቱም አውሮፓ ላይ አሜሪካ ላይ ወደ ቻይና የምትሄዱ ሰዓት ስለሌላቸው የእናንተ መረጃ ወይም መጽሐፍ በጣም ጠቃሚ ሆኖ ካገኙት ኢትዮጵያ ላይም ሊሆን ይችላል አንድ ጊዜ ላይ ጨርሱት ስለሚችሉ ረጃጅም ስለሆነ ትረካዎችም ሊሆኑ ይችላሉና በየሰዓቱ እየገቡ የእናንተን ቪዲዮ ያያሉ ማለት ነው። ስለዚህ ክሊኩ ምን እያለ ነው የሚሄደው? እየጨመረ ነው የሚሄደው። ስለዚህ እናንተም ገቢ የምታገኙበት እድል በጣም ሰፊና ከፍተኛ ነው የሚሆነው ማለት ነው። ሶስተኛው
የቴክኖሎጂ እና የሶፍትዌር ጥቆማዎች አሁን እኔም የምሰራበት የቴክኖሎጂ ዘርፍ ነው። ይሄም አሪፍ እና ከፍተኛ ሲፒኤም ካላቸው ዘርፎች ውስጥ አንዱ ነው ማለት ነው። ስለዚህ የቴክኖሎጂ መረጃዎችን፣ የስልክ አጠቃቀም፣ አዳዲስ ብራንዶች ሲመጡ፣ ስልኮች ሲመጡ ሰዎች ስልክ መግዛት ይፈልጋሉ እና 1 ዓመት 2 ዓመት ይጠቀማሉ። የተለያዩ ብራንዶች ይወጣሉ። ከካሜራቸው አንጻር ሊሆን ይችላል፣ ከሚይዙት ራም ሚሞሪያቸው አንጻር ሊሆን ይችላል፣ ከፍተኛ የሆነ የድምፅ ጥራት ሊኖራቸው ይችላል እና በየጊዜው ስልካቸውን መቀየር ሊፈልጉ ይችላሉ። ስለዚህ የሚመጡ አፕዴት የሆኑ መረጃዎችን መናገር ስፔሻሊ ደግሞ አሁን በኤአይ ጊዜ ላይ ያለ ነው እና ቲክቶክ የሚሰሩ ብዙ ልጆች አሉ። የዩቲዩብ ቪዲዮ መስራት የሚፈልጉና እየሰሩ ያሉ ብዙ ልጆች አሉ። ስለዚህ ለእነሱ ጠቃሚ የሚሆኑ የሶፍትዌር መረጃዎችን፣ የኤአይ ቱሎችን፣ አዳዲስ የሚወጡ ኤአይ ቱሎችን ፊልም ላይ መስራት የሚፈልጉ ሰዎች አሉ፣ የሚሰሩ ሰዎች አሉና ለእነሱ ጠቃሚ የሆኑ መረጃዎችን በዚህ መልኩ ማቅረብ ትችላላችሁ። እንዲሁም ደግሞ የተለያዩ ሶፍትዌሮችን መሸጥ ሊሆን ይችላል፣ ሶፍትዌሮችን ማስተዋወቅ ሊሆን ይችላል። እንዲሁም ደግሞ የተለያዩ ድረገጾች ላይ የእናንተ ቪዲዮ የቴክኖሎጂ ዘርፍ ላይ የምትሰሩ ከሆነ ማስታወቂያዎችን እንዲነገር ዩቲዩብ ይፈቅዳል። እንዲሁም የተለያዩ ማስታወቂያ ድርጅቶች የእናንተ ቪዲዮ ላይ ማስታወቂያዎችን ያስተዋውቃሉ ማለት ነው። ስለዚህ ከፍተኛ ገቢ ታገኛላችሁ። እንደምታውቁት በዩቲዩብ ላይ ስትሰሩ የመጀመሪያው ከፍተኛ ገቢ ልታገኙበት የምችለው አንደኛው ምንድነው? ፕሮሞሽን ነው ወይም ማስታወቂያ ማለት ነው። ስለዚህ በእናንተ ቪዲዮ ላይ ተመርኩዞ ዩቲዩብ በራሱ የእናንተን ኒች ስለሚያውቅ በምትሰሩት ኒች ላይ ማስታወቂያዎች እንዲነገሩ ያደርጋል ማለት ነው። ስለዚህ በሚነገረው ማስታወቂያ መሰረት ሰዎች ስኪፕ ሳይሉ ማስታወቂያውን የሚያዩ ከሆነ እናንተ የምታገኙት የዶላር መጠን ከፍተኛ ይሆናል ማለት ነው። አራተኛው ደግሞ የሚያዝናኑና አስገራሚ የዓለም እውነታዎች፣ ለምሳሌ እንስሳቶች ላይ ልትሰሩ ትችላላችሁ፣ ተፈጥሮ ላይ ልትሰሩ ትችላላችሁ፣ ታሪኮች ላይ የተለያዩ ታሪኮች ላይ ልትሰሩ ትችላላችሁ። ይሄም ማለት ፊታችሁ ሳይታይ የተለያዩ ኤአዮችን በመጠቀም በጣም ዓለማችን ላይ ሰዎች የማያውቋቸው እንግዲህ እንደምታውቁት ከ7 ቢሊዮን በላይ የዓለማችን ሕዝብ እየጨመረ እየመጣ ነው ያለው ቁጥሩና ከ7 ቢሊዮን በላይ ደርሷል። ስለዚህ ሁሉንም እናውቃለን ማለት አይደለም እና እውነታዎችን እያወጣችሁ እያሳያችሁ ለሰዎች ዓለማችን ላይ ያሉትን ማናቃቸውን ብዙ ነገሮች አሉ። ዓለማችን ላይ ያሉ ጫካዎች፣ ዓለማችን ላይ ያሉ ታሪኮችን፣ አመጋገቦችን ሊሆን ይችላል እና እነዚህን ቪዲዮዎች በመስራት ከፍተኛ ሲፒኤም ስላላቸው ሰዎች የማያውቁትን ነገር ማወቅ ስለሚፈልጉ ይሄኛውም አራተኛውም ሃይ ሲፒኤም ወይም ከፍተኛ ክፍያ ሊያስገኝላችሁ የሚችል የዩቲዩብ ኒች ነው ማለት ነው። የመጨረሻው ደግሞ ጤናና የአካል ብቃት እንቅስቃሴ። እንደምታውቁት ጤና በጣም ወሳኝ ነገር ነው ለሰው ልጆች በሙሉ ማለት ነው እና እድሜ ልካቸውን ብዙ ጊዜ እየገቡ ስለ ጤናቸው፣ ስለ ደም ግፊት ሊሆን ይችላል፣ ስለ ስኳር ሊሆን ይችላል፣ ስለ ቅርጻቸውን ለማሳደግ ሲክስ ፓክ ምናምን ለመሆን ሊሆን ይችላል፣ ክብደታቸውን ለመቀነስ ሊሆን ይችላል፣ ክብደታቸውን ለመጨመር ሊሆን ይችላል። በተለይ ደግሞ ጤና ላይ የምትሰሩ ሰዎች ይሄ እድል ለእናንተ በጣም የተመቻቸ ነው እና ከፍተኛ ሲፒኤም ያለው ስለሆነ ኢቭን አሁንም ቢሆን ፊታችሁን ሳታሳዩ በኤአይዎችን በመጠቀም የተለያዩ አኒሜሽን ቪዲዮዎችን በመጠቀም ለሰዎች የሚጠቅሙ ጠቃሚ ነገሮች ስለሆነ እነዚህም ማቅረብ ትችላላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬ ቪዲዮአችን 5 ከፍተኛ ገንዘብ ሊያስገኙልን የሚችሉ የዩቲዩብ ኒቾችን አይተናል ማለት ነው። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።